ጥበብ ጎዳናዋ ሰፊ ነው። ጥቂቶችን አፈስ አድርጋ በርካቶችን ታስደምምባቸዋለች። ታዲያ ዛሬ ጥበብ ከጎዳና ወጥታ በአደባባይ ለብዙሃን ካስደመሙ ካፈራቻቸው እንቁዎች መሃል አንዱን ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ከውቢቷና የፍቅር ሀገር ከሆነችው ሐረር ብቅ ያለው በ1970ዎቹ ነበር። ተወዳጁ ተዋናይ ጸሐፌ ተውኔትና ዳይሬክተር አለማየሁ ታደሰ በቀላዳምባ በምትባል አካባቢ የመጀመሪያ ደረጃ ትምህርቱን አርበኛ ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ተምሯል። ከ40 የሚበልጡ የመድረክ ስራዎችን ለተመልካቾች በማድረስ እንዲሁም በፊልምና በተከታታይ የቴሌቪዥን ድራማዎች ተወዳጅነትን ማትረፍ ችሏል። በስራው መስሎ ሳይሆን ሆኖ የሚተውነው አለማየሁ ድርሰት እስከማይመስል ድረስ በልዩነት ብቃቱን በማሳየት አርያነቱን ገልጿል። አርቲስት አለማየሁ በትምህርት ቤት ቆይታው አቶ ይልማ የተባሉት የአማርኛ መምህሩ ድርሰቶችን ያነቡላቸው ነበር። ከዛም አልፈው ድርሰቶችን እንዲጽፉ ያበረታቱ ስለነበር ድርሰትን የማንበብ የማጣጣም ልምድ በውስጡ የተጸነሰው ገና ተማሪ ሳለ ነበር። በተማሪነት ቆይታው ፊልሞችን፣ ቲያትሮችን በመመልከት ያየውን በሙሉ ደግሞ መልሶ ለጓደኞቹ የመተወን ልማድም የነበረው አለማየሁ ትምህርት ቤቱ 40ኛ ዓመት የምስረታ በዓሉን ሲያከብር በአጋጣሚ የመተወን እድሉ ከደጁ ከተፋለ። ለተውኔቱ 3 ገጽ ጽሑፍ ተሰጠው። ቀድሞም ስራውን ጥንቅቅ አድርጎ መስራት የሚወደው አለማየሁ በሚገባ ጥንቶ ድርሻውን ድንቅ አድርጎ ተወጣ። ከትዕይንቱ በኋላም ስራው ተቀርጾ በትምህርት ቤት ሚኒ ሚዲያ እንዲቀርብ ተደርጎ ነበር። በሌላ ጊዜ ደግሞ ሰኔ 30 የወላጆች ቀን ሲከበር የአፄ ቴዎድሮስን የመቅደላ ስንብት መነባነብ ጥሩ አድርጎ በመጫወቱ አድናቆትን አትርፏል። ከጥበብ እዚህ ጋር ተገናኘ፣ ተዋደደም፣ ጉዞውንም አብሎ ጀመረ። ታዲያ በዚህ ሩጫው የጀመረው አለማየሁ በትምህርቱ ጠንካራ በመሆኑ የሁለተኛ ደረጃ ትምህርቱን በጥሩ ውጤት አጠናቆ ወደ ቀጣዩ ምዕራፍ መሸጋገሩ አልቀረም። በ1982 ዓ.ም አዲስ አበባ ዩኒቨርሲቲ ገባ። ከመነሻው ኢኮኖሚክስ አሊያም ጂኦግራፊ የማጥናት እቅድ የነበረው ይሁንና ቲያትር ዲፓርትመንትን በዩኒቨርሲቲ መኖሩን ሲያውቅ ተስፋዬ ገሰሰ በወቅቱ በሰጡት ኦሪንቴሽን ሐኪምም፣ ኢንጂነርም፣ መምህርም፣ ወታደርም፣ ሊቅም ሁሉም የሚኮንበት የቲያትር ጥበባት ትምህርት ነው የሚለውን አገላለጻቸው በመማረኩ በ1983 ትምህርት ክፍሉን ተቀላቀለ። አለማየሁ በዩኒቨርሲቲ ቆይታው በአዲስ አበባ ዩኒቨርሲቲ ባህል ማዕከልና በ5 ኪሎ ድህረ ምረቃ አዳራሽ በቀረቡ በርካታ ተውኔቶች ላይ የትወና አቅሙን አስመስክሯል። በ1986 ዓ.ም ከዩኒቨርሲቲው ተመርቆ እስኪወጣ ድረስ በኢትዮጵያ ብሔራዊ ቲያትር ኤዲፐስ ንጉስና ከአድማስ ባሻገር እንዲሁም በሀገር ፍቅር ቲያትር ተውኔቱና የኮከቡ ሰው ቲያትሮች ላይ ባሳየው የትወና ክህሎቱ አድናቆትን አትርፏል። ጥቅምት 1 1987 ዓመተ ምህረት የአዲስ አበባ ቲያትር ባህልና አዳራሽ ፒክኒክ ኦን ዘ ባትልፊልድ በተሰኘ እንግሊዘኛ ቲያትር የተቀላቀለው አለማየሁ በ1988 ዓ.ም በቼዝ ዓለም ቲያትር በትወና ውድድር አንደኛ በመውጣት በ15 ግራም ወርቅ ሽልማትን ማግኘት ችሎ ነበር። በ1990 ጀምሮ ለ4 ዓመታት በቆየበት ሜጋ ኪነ ጥበባት ማዕከል የትወና ጥግ የደረሰባቸውን አንቲገን እና ጓደኛሞቹን ጨምሮ በርካታ ቲያትሮችን ሲያቀርብ በ1994 ኢትዮጵያ ብሔራዊ ቲያትር በመግባት በትወና፣ በድርሰት፣ በዝግጅት፣ በማስተማር መርጃ መጽሐፍትን በማዘጋጀት ተውኔቶችን በመገምገም ትልቅ አስተዋጽኦ ሲያበረክትም ቆይቷል። በ1986 ዓ.ም ከአዲስ አበባ ዩኒቨርሲቲ ተመርቆ ከወጣ በኋላ እስከ 1987 ዓ.ም ጥቅምት ወር ድረስ በተለያዩ ቲያትር ቤቶች የተጋበዘ ሲተውን ቆይቶ በ1987 ዓ.ም ጥቅምት 1 ቀን ማዘጋጃ ቤት በመቀጠር የሥራ ህይወቱን ሀብሎም ጀምሯል። እስከ ጥቅምት 30 1990 ዓ.ም ቆይቶ ሜጋ ኪነ ጥበባትን በታህሳስ 1990 ተቀላቀለ። በቀጣይ 4 ዓመታት የሜጋ ቆይታው በኤክስፐርት ደረጃ በቲያትር ግምገማና በትወና አገልግሏል። ከ1994 ዓ.ም ጀምሮ እስካሁን ድረስ በብሔራዊ ቲያትር ቤት እየሰራ ይገኛል። አርቲስት
አለማየሁ ታደሰ በጥቅሉ በቲያትሩ ዓለም 28 ድፍን ዓመታትን አገልግሏል። ከፊልምና ከተከታታይ የቴሌቪዥን ስራዎቹም በላይ በመድረክ ላይ ስራው በይበልጥ የሚስተዋለው አለማየሁ በበርካታ ተወዳጅ ስራዎቹ ጎልቶ መውጣት ችሏል። በባቢሎን በሳሎን በተሰኘው ተወዳጅ ተውኔቱ አለማየሁ የወንድ ዋና ገጸ ባህሪን ተጫውቷል። ማዕከላዊ ታሪክ የሚያጠነጥነው ባል ሚስቱን ለማስቀናት ደንታ ቢስ መስሎ በመቅረብ በግንኙነቶች ውስጥ ሊኖር የሚችለውን ስሜታዊ መጠቀሚያና ቀጥተኛ የሐሳብ ልውውጥ አለመኖርን ያሳያል። እንዲሁም በዘመናዊው ሳሎን ውስጥ ተቀምጦ ግላዊና ማህበረሰባዊ ጉዳዮች የሚተላለፉባቸውን ቦታዎችን ያንጸባርቃል። ሌላው የሚታወቅበት ስራ ትንታግ የተሰኘው የመድረክ ተውኔት ሲሆን በዚህ ላይ የመሪ ተዋናይ ሚናን ይጫወታል። በትወናው ለስክሪፕት ጽሑፍ ከፍተኛ አስተዋጽኦ አበርክቷል። ታሪኩ በኢትዮጵያ ውስጥ ያሉ እውነተኛ የህብረተሰብ ጉዳዮች ማለትም የሥርዓተ ጾታ ተለዋዋጭነት፣ የባህል ውዥንብር የመሳሰሉትን የሚያንጸባርቅ ነው። በዚህ ስራ ላይ ከውስጥ ግጭት ጋር የሚታገል ውስብስብ መሪ ገጸ ባህሪን በሚገባ ተውኗል። የሱ ሚና በባህላዊ ሴቶችና በወቅታዊ ተስፋዎች መካከል የተበጣጠሰ ዘመናዊ ኢትዮጵያ ህይወት የሚመራ ሰውን ያሳያል። በዚህም ስራ ተወዳጅነቱ እጅግ ላቅ ያለ ነበር። አለማየሁ ዳሰን የማንጨርሳቸው በርካታ ተውኔቶችን ተጫውቷል። ለመጥቀስ ያህል አንቲገን፣ የአዛውንቶች ክበብ፣ ኤዲፐስ ንጉስ፣ የቼዛልም፣ የከፋ ቀን ደራሽ፣ የክፉ ቀን ደራሽ፣ ፍርሃት፣ የሚተኑ አበቦች፣ መርዛማ ጥላ፣ አብሮ አደግ፣ ክሊዮፓትራ፣ ሚስጥረኞቹ፣ ካሊጉላ፣ ሌሎችም ከቲያትር መድረክ ባሻገር በኢትዮጵያ ሲኒማ ላይ አለማየሁ ታደሰ በተዋናይነትና በደራሲነት እንዲሁም በዳይሬክተርነት ችሎታው ከፍተኛ አስተዋጽኦ አድርጓል። የፊልም ስራው የቲያትር ህይወቱን የሚያጠናቅቅና በኢትዮጵያ ኪነ ጥበብና ባህል ላይ ያለውን ተስፋም ያሰፋ ነበር። እንዲሁም ከመድረክ ባለፈ በፊልም ስራዎቹ ብዙ ጊዜ ቁም ነገር አዘል የኢትዮጵያ ማህበራዊ ሁኔታዎች ማለትም የህይወት ትግልን፣ የቤተሰብ ህይወትን፣ የግል ማንነትና የሞራል ግጭትን የሚያንጸባርቁ ሚናዎችን ይመርጣል። በዚህም እጅግ የተለያዩ ገጸ ባህሪያትን በመላበስ ልክ እንደ መድረክ ስራው ሁሉ የበርካቶች አንጀትን ማራስ ችሏል። ለምሳሌ በይግባኝ በተሰኘው ፊልም የተዋናይነት ዳይሬክተርነት ሚና በመወጣት ሁለገብነቱን አሳይቷል። በፊልሙ ላይ ወለላ አሰፋ፣ ብርቱካን በፍቃዱ፣ አበባው መላኩና አርሴማ ወርቁን ጨምሮ ጎበዝ ተዋናዮችን ይዟል። ይግባኝ ፊልም ጠበቃው በፍቅር ኪሳራና የሞራል ውጣ ውረድ ውስጥ ሲዘፈቅ ያሳያል። የፊልሙ ዋና ጭብጥ የሚስት ኪሳራ ወዳድነት፣ ነፃ የሆነ ፍቅርና ባሏ ለሞት ዳርጓታል በሚል ክስ ላይ ያተኮረ ነው። የሚስቱ የመጨረሻ ህመም ቢኖርም ባሏ እንደገና ፍቅር እንዲያገኝ ትመኛለች። ይህም ወደ ውስብስብ ስሜታዊ ጉዞ ሲመራው ይስተዋላል። ሌላው ድንቅ ችሎታውን ያሳየበት የፊልም ስራው አትፍረድ ከቅርብ ጊዜያት ስራዎቹ የሚጠቀስ ነው። አለማየሁ ታደሰ በአትፍረድ ላይ ያሳዩ ድንቅ የትወና ብቃት የሰውን ስሜት ጠለቅ ያለ ግንዛቤ የሚያሳይ ነው። በዚህ ፊልም ላይም አለማየሁ ከተወሳሰቡ የሞራል ውጣ ውረዶች ጋር የሚታገል ገጸ ባህሪን በማሳየት ወደ ውስብስብና ከባድ ስራዎች መወጣት እንደሚችል አሳይቷል። በዚህ ብቻ ሳይቆም እንደ የኔታ፣ ህያብ፣ ድንግሉ፣ ሚስቴ እንዳልኳት ጨምሮ በቅርብ ጊዜያት በህዝብ ጋር ከተዋወቀባቸው የሲትኮም ድራማዎቹ መሃል በስንቱን ጨምሮ አቅሙን በየጊዜው ማሳየት የቻለ ነው። እዚህ ምድር ላይ ትርጉም ላለው ነገር መጥቻለሁ፣ ያንን አውቃለሁ፣ ይመስገነው መክሊቴን አውቃለሁ ይላል አለማየሁ። ከማወቅም በላይ በመክሊቱ ያተረፈው አርቲስት በርካታ ሽልማቶችን በመቀበል ይታወቃል። ከጓደኞቹ ጋር ሆሊላንድ የጥበብ አካዳሚን በማቋቋም ወጣቶች ከሙያው ጋር ያገናኘ በብሔራዊ ቲያትር በክልል ከተሞች ከሰጣቸው ስልጠናዎች በተጨማሪ በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ክፍልም በተጋባዥ መምህርነት ለተተኪዎች ዕውቀቱን ሲያጋራ ቆይቷል። የቲያትር፣ የፊልም፣ የቴሌቪዥን፣ የራዲዮ ተዋናይ፣ ተራኪ፣ አዘጋጅ፣ ደራሲ፣ መምህር፣ የማስታወቂያ ባለሙያ፣ የበርካታ ድርጅቶች ብራንድ አምባሳደር አለማየሁ ታደሰ በቲያትሩ በፊልሙም የበጎ ሰው፣ ለዛ፣ ጉማ፣ የኢፍድሪ ባህልና ቱሪዝም ሚኒስቴርን ጨምሮ በርካታ ሽልማቶችን ተጎናጽፏል። በ1978 ዓ.ም መዘጋጃ ቤት ኮከብ ተዋናይ ተብሎ የወርቅ ሐብልና የምስክር ወረቀት ተሸልሟል። በ1988 በትወና፣ በ1994 ደግሞ አክሲማሮስ የዓመቱ ምርጥ ወንድ ተዋናይ ተብሎ ሸልሞታል። ስነ ጥበብና የመገናኛ ብዙሃን ሽልማት ድርጅት የዓመቱ ምርጥ ተዋናይ እጩ ተሸላሚ ነበር። በ1996 ዓ.ም
ፎርቹን ጋዜጣ የዓመቱ ምርጥ ተዋናይ፣ በ1999 ዓ.ም አድማስ ጋዜጣ የክፍለ ዘመኑ ምርጥ ተዋናይ ከነፍቃዱ ተክለማርያምና ሰራዊት ፍቅሬ ጋር፣ በ2009 ዓ.ም በኪነ ጥበብ በቲያትር ዘርፍ የዓመቱ እጩ ተሸላሚ የበጎ ሰው ሽልማት፣ በ2013 ዓ.ም የኢፌዴሪ የባህልና ሚኒስቴር የዓመቱ ምርጥ ወንድ ተዋናይ የገንዘብ ሽልማት እንዲሁም በ2015 ዓ.ም ጉማ አዋርድ ተሸልሟል። አለማየሁ በትዳር ሕይወቱ ከተዋናይት ማርታ ጌታቸው ጋር በትዳር ተጣምሮ በእምነት አሜንና ማርያማዊት የተባሉ 2 ወንዶችና 1 ሴት ልጅን አፍርቷል። ይህም በአንጋፋው አርቲስት አለማየሁ ታደሰ ሕይወትና ትሩፋት ላይ ምን ጊዜም የሚወሳ ነው። አለማየሁ ከማይረሳ ትርኢት ባሳየው ብቃት ተዋናይ ብቻ አልነበረም፣ ባለታሪክ፣ የባህል ተምሳሌትና እንዲሁም ለትውልድ አርያነት የሚተርፍ ታሪክ ሰሪም ጭምር እንጂ። በኢትዮጵያ የፊልምና የቲያትር ኢንዱስትሪ ውስጥ ያበረከቱ አስተዋጽኦም ዘመን የማይሽረው እንዲሁም ከድንቆቹ ተርታ የሚሰለፍ ነው። እርሶም ያሉትን አድናቆትና ሐሳብ በኮሜንት መስጫ ያስቀምጡልን። እንዲሁም ይህን ቪዲዮ ከወደዳችሁት ስለ ኢትዮጵያ ታላላቅ ባለተሰጥኦዎች ተጨማሪ ታሪኮች እንዲደርሶት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ።